መጀመሪያ ስለ ኮይንሳቪ እንዴት ዳውንሎድ ታደርጋላችሁ። ከዛ በኋላ የኮይንሳቪ ያለውን ኢንተርፌስ ምን ይመስላል፣ ስለ ኤክስቼንጅ እናወራለን። ሁለተኛ ላይ ደግሞ ስለ ማይኒንግ እናያለን። ሶስተኛ ላይ ደግሞ ስለ ትሬድ እንዴት እንደምታደርጉ እዛ አሳያችኋለሁ ማለት ነው። ስለዚህ መጀመሪያ ዳውንሎድ ለማድረግ ስንገባ እዚህ ጋር ፕሌይ ስቶር የሚል አለ። እዚህ ጋር ፕሌይ ስቶር ትገቡና ከዛ በኋላ ሰርች ኮይንሳቪ ብላችሁ ሰርች ስታደርጉት ከታች ያለችውን ኮይንሳቪ የሚለውን ዳውንሎድ ታደርጉታላችሁ። እኔ ዳውንሎድ ስላደረኩት ኦፕን ልበለው። ከዛ ኦፕን ካላችሁ በኋላ የሚመጣላችሁ ኢንተርፌስ ይህንን ይመስላል ማለት ነው። ኢንተርፌሱን ይህንን ይመስላል። ስለዚህ እዚህ ጋር እንደምታዩት ሁሉም አይነት ኮይኖች እዚህ ጋር አሉ። ኒው ሊስቲንግ አለ፣ ጌይነርስ፣ ሉዘርስ፣ በቃ ሁሉም ማየት ትችላላችሁ። እዚህ ያሉትን ማርኬት የሚለውን ስትገቡ ደግሞ እያንዳንዱ እዚህ ጋር ኮይኖቹ ማግኘት ትችላላችሁ ማለት ነው። የሌለ ኮይን እዚህ ጋር የለም ማለት ይቻላል። ሁሉም አይነት እዚህ ይገኛሉ። ልክ እንደ ኦኬኤክስ፣ ባይቢት፣ ቢትጌት፣ ባይናንስ ምናምን አይነት ራሱን የቻለ ትልቅ ኤክስቼንጅ ነው ማለት ነው። ስለዚህ ይህን ይመስላል። ገብታችሁ ስታዩ ትሬድ ማድረግ እዚህ ጋር አለ፣ ስዊንግ አለ፣ ዋሌት አለ። ግን እዚህ ጋር ወደዚህ ለመግባት መጀመሪያ ምንድን ነው የምታደርጉት? ልክ አፕሊኬሽኑ ትከፍቱትና ከዛ በኋላ በኢሜይላችሁ ሬጂስተር ታደርጋላችሁ። ሁ ኢንቫይት የሚለውን ኮድ ከታች አስቀምጥላችኋለሁ። ሁ ኢንቫይት የሚለውን ኮድን ታስገባላችሁ። ከዛ ሬጂስተር ማድረግ ነው። እዛ ሬጂስተር ካደረጋችሁ በኋላ እዚህ ጋር ምን አለ መሰላችሁ? እዚህ ከላይ እዚህ ጋር የሰው ምልክት ስታዩ እዚህ ጋር እንደምታዩት ነው ቬሪፋይ አድርጉኝ ይላል። ቬሪፋይ አሁን ለምሳሌ እዚህ ጋር አይዴንቲቲ ቬሪፊኬሽን የሚለውን ስነካው እንደምታዩት እዚህ ጋር አሁን ሌቨል 1 እና ሌቨል 2 ቬሪፋይ አድርጌያለሁ። ስለዚህ እናንተም ሁለቱም ቬሪፋይ ብታደርጉ አሪፍ ነው። ሌቨል 1 ማለት የሀገራችሁ ስም፣ የራሳችሁ ሙሉ ስም፣ እድሜያችሁ ምናምን የምታስቀምጡበት ነው። ሌቨል 2 ላይ ደግሞ ፓስፖርታችሁ እና ፎቶ ተነስታችሁ እንትን የምታደርጉት ነው፣ ቬሪፋይ የምታደርጉት ነው። እዚህ ጋር ግን ልብ ማለት ያለባችሁ አንዳንዴ እነ ኢትዮጵያ እና አንዳንድ ሀገሮች ቬሪፋይ ማድረግ ላይሰራላችሁ ይችላል። በቀላሉ ምንድነው የምታደርጉት? እዚህ ጋር ወደ ሬሚታኖ የሚለውን አፕሊኬሽን ታወርዳላችሁ። ሬሚታኖ የሚለውን አፕሊኬሽን አሁን እዚህ ጋር ስገባ ሬሚታኖ ብዬ አፕሊኬሽኑን ላውርድና ላሳያችሁ። ሬሚታኖ እዚህ ጋር አለ። ሬሚታኖ ብላችሁ ሰርች ስታደርጉት ሁለተኛ ላይ ያለችውን እንደዚህ ይመጣላችኋል። ሶሪ። ስለዚህ ኦፕን ትሉታላችሁ። ከዛ በኢሜይላችሁ እዚህ ጋር ከኮይንሳቪ ኢሜይል የከፈታችሁበት ተመሳሳይ በኢሜይላችሁ ትገባላችሁ ማለት ነው። በኢሜይላችሁ ከገባችሁ በኋላ ልክ ይሄም ኤክስቼንጅ ነው፣ በነገራችን ላይ እንደ ኤክስቼንጅ ነው። ፒቲፒ ራሱ አለው። ስለዚህ ምን ታረጋላችሁ? እዚህ ጋር ለማንኛውም አገር ቬሪፋይ ማድረግ ስለሚቻል ቬሪፋይ ታረጋላችሁ። ቬሪፋይ አካውንት የሚላለው ቬሪፋይ ታረጋላችሁ። እዚህ ጋር ቬሪፋይ ካረጋችሁ በኋላ ምንድነው የምታደርጉት? ወደ ኮይንሳቪ ትመለሱና እዚህ ጋር ከላይ ሊንክ ሬሚታኖ አካውንት የምትላለች ሊንክ ማድረግ ነው። ሊንክ ትሉታላችሁ። ከዛ በኋላ ፓስዋርድ ታስገባላችሁ። አለቀ። ስለዚህ እዛ ጋር ሬሚታኖ ላይ ቬሪፋይ ካረጋችሁ እዚህ ጋር ሊንክ ስታደርጉት ቬሪፋይን እዚህ ጋር የሚከፍትላችኋል ማለት ነው። ጨረሳችሁ ማለት ነው። ስለዚህ እዚህ ጋር ቅድም ኢንትሮዳክሽን አሳይቻችሁ ነበር። አሁን ደግሞ ማይኒንግ ሳቪ የሚለውን ላሳያችሁ። እዚህ ጋር ስትገቡ ሆም ላይ ማይኒንግ ሴቪ ሪዋርድ ስትራቴጂ የሚለው አሉ። ስለዚህ ማይኒንግ ሴቪ የሚለው እንዴት ነው? ማይኒንግ ሴቪ ማለት አሁን የራሳቸው ቶከን እንትን እያደረጉ ነው፣ ማይን እንድናደርግ እየፈቀዱ ነው። ምክንያቱ የራሳቸው ቶከን ሊስት ሊያደርጉ ስለሆነ በራሳቸው ኤክስቼንጅ። ለምሳሌ ባይናንስ ቢኤንቢ የሚላለው ዋጋው እንደምታውቁት ነው፣ በጣም ውድ ነው። ያው ቢትጌትም ቢጂቢ የሚላለው ጌታ ዶት አይኦም የራሱ ይሆናለው፣ ኤምኤክስም የራሱ ይሆናለው። ስለዚህ ኦኬኤክስም የራሱ ይሆናለው። ሁሉም ኤክስቼንጆች የራሳቸው የሆነ ቶከን አላቸው። ስለዚህ ኮይን ሳቪም የራሱ ሳቪ የሚባል ቶከን ኤርድሮፕ አሁን ማይን እየተደረገ ነው ማለት። ስለዚህ እናንተም ማይን እንድታደርጉ እመክራችኋለሁ ማለት ነው። ስለዚህ ዋጋው አሪፍ እንደሚሆን ምንም ጥርጥር የለውም። እዚህ ጋር ማይኒንግ ሳቪ የሚለው ስትገቡ እንደዚህ ያመጣላችኋል ማለት ነው። እንደዚህ ያመጣላችኋል። እኔ ማይን እያደረኩ ነው አክቹዋሊ። ስለዚህ እዚህ ጋር ኢንተርፌስ እንደምታይ ባላንስ ከላይ ያስቀምጥላችኋል ምን ያህል
ያው ማይን እንዳረጋችሁ አሁን ለምሳሌ እኔ 3657 አካባቢ ማይን አድርጌያለሁ። ከዛ ራንክ አለ። ራንክ ግን ከአንድ ወር በኋላ ነው ራንካችሁ የሚያሳያችሁ ማለት ነው። ከዛ እዚህ ጋር ከታች ሴሽን የምትላለች ሴሽን እዚህ ጋር ሴሽን የምትለዋ ነካ ስታደርጉት ምንድን ነው አሁን በቀን 3 ጊዜ ማይንም ልታደርጉ ትችላላችሁ። እነዚህ ክራይቴሪያ ካላሟላችሁ ግን አንድ ጊዜ ብቻ ነው ማይን እንድታደርጉ የሚፈቅድላችሁ ማለት ነው። አሁን ለምሳሌ እኔ ሁሉም ክራይቴሪያ ስላሟላቱ በቀን 3 ጊዜ ማይን ማድረግ እችላለሁ። የመጀመሪያ KYC ሌቨል 1 ማድረግ አለባችሁ። ቅድም አሳይቻችኋለሁ KYC እንዴት እንደምታደርጉ። ሁለተኛ ደግሞ ቶታል ስዊንግ ቮሊዩም ወይ ደግሞ ትሬድ የምታደርጉት $100 በላይ ቮሊዩሙ ነው እንጂ $100 አድርጋችሁ ትሬድ አድርጉ ማለት አይደለም። ቮሊዩሙ ግን $100 በላይ መሆን አለበት። ለምሳሌ ይሄ $100 ለመሙላት በጣም ቀላል ነው። $5 ራሱ $100 ቮሊዩም መድረስ ትችላላችሁ። ሌቨሬጁን ከፍ አድርጋችሁ ቶታል ስዊንግ ቮሊዩሙን ከ1000 በላይ መሆን አለበት። ይሄም በጣም ቀላል ነው። $10 መድረስ ትችላላችሁ። እሱን አሳያችኋለሁ። ስለዚህ ይሄንን ክራይቴሪያ ስታሟሉ 3 ሴሽን ይሰጣችኋል። በቀን 3 ጊዜ ማይን እንድታደርጉ። አንድ ማይን አንድ ሴሽን ማለት 4 ሰዓት ናት። ከዛ ለ3 ጊዜ 4 ሰዓት ማይን ማድረግ ትችላላችሁ። ይሄ በጣም ምርጥ ነው። ስለዚህ ሁለተኛ ላይ ደግሞ ፓወር ሳቪ የሚላል እዚህ ጋር ፓወር ሳቪ የሚለውን ደግሞ እዚህ ጋር ምንድነው በ4 ሰዓት ውስጥ ምን ያህል ማይን ታረጋላችሁ ነው። ስለዚህ ፓወር ሳቪ እንዴት አድርጋችሁ ነው መጨመር የምትችሉት የሚለውን ቀጥሎ ያለውን ቪዲዮ አሳያችኋለሁ ማለት ነው። ሌላኛው እዚህ ጋር ወረድ ስትሉ ምንድነው ስትራይክ የሚላለ በተከታታይ ቀናቶች አሁን ለምሳሌ 7 ቀን በተከታታይ እንትን ካረጋችሁ ማይን ካረጋችሁ የሆነ የሚሰጣችሁ ሳቢ አለ። ለ14 ቀን ለ21 ቀን እያለ ይቀጥላል ማለት ነው። ከዛ ሌላ ደግሞ እዚህ ጋር ከታች እንደምታዩት ሪፈራል የሚላለ ሪፈራል አሁን ለምሳሌ የኔ እዚህ ጋር ሪፈራል 45 ሰው ገብቷል እያለኝ ነው። በ24 ሰዓት ደግሞ 32 ማይን ያደርጋሉ። KYC ሌቨልቱ የፈጸመ ግን አንድ ሰው ብቻ ነው እያለኝ ነው። ስለዚህ እዚህ ጋር እናንተም እዚህ ጋር ማየት ትችላላችሁ። ኮፒ አድርጋችሁ ለሰዎቹ መላክ ትችላላችሁ ማለት ነው። ቡስት ማይኒንግ ምናምን የሚል ደግሞ በኋላ አሳያችኋለሁ ብያችኋለሁ። ትሬዲንግ ማይኒኔት ምናምን የሚላለ ማይኒኔት አክቹዋሊ ገና ነው አልተከፈተም። ምናልባት ከ4 ወር ምናምን እየተባለ ነው ማይኒኔት። ስለዚህ ገና ነው። ስለዚህ ይሄንን ይመስላል ማለት ነው። የዚህኛው ደግሞ ያው ጀነራል ኢንትሮዳክሽን ስለ ማይኒንግ ነው ያሳየዋቸው። አሁን ደግሞ ምንድነው ማሳያችሁ ፓወር ሳቪ። ቅድም ይሄንን ዋናው ሐሳቡ እዚህ ጋር ፓወር ሳቪ የሚለውን ወይ ደግሞ ሳቪ ፐር ሴሽን በአንድ ሴሽን ውስጥ ምን ያህል ማይን ታረጋላችሁ የሚለውን ነው። እንዴት መጨመር ትችላላችሁ የሚለውን ነው። ምክንያቱም ይሄንን ካልጨመራችሁ እናንተ አሁን በእርግጠኝነት 0.08 0.01 ምናምን ነገር ነው የሚላችሁ። ይህን ዋናው ጨዋታው እዚህ ጋር ነው ያለው ማለት ነው። ስለዚህ መጀመሪያ የሆነ አሁን ለምሳሌ $5 ሲዊ ወይ ደግሞ እሱም ተውቱ የኤስዲቲ ብቻን ማስገባት ትችላላችሁ። አሁን የኤስዲቲ ለምሳሌ 10 የኤስዲቲ ዲፖዚት ማድረግ ይችላል። ማይኒንግ ሳቪ ገብቼ ፓወር ሳቪ የሚላለ አሁን እኔ እዚህ ጋር ብዙ ነገር ስለጨረስኩ አሁን ላላሳያችሁ እችላለሁ። አሁን ለምሳሌ እዚህ ጋር ኢንቫይት ዋን ፍሬንድ የሚል ነበረ 15 ሳቪ ሰጥቶኛል። ኮምፕሊት ስዊንግ ትራንዛክሽን ዊዝ ቮሊዩም ደግሞ 10 የኤስዲቲ የሚል ነበረ። በ10 የኤስዲቲ 150 ሳቪ። ፊኒሽ ዋን ስፖት ትሬዲንግ የሚል አለ። ስፖት ትሬዲንግ ደግሞ አንድ ስፖት ትሬዲንግ ማድረግ አለባቸው 50 ይሰጣቸዋል። ከዚዎቹ ካያችሁ እዚህ ጋር ግን ለምሳሌ 20,000 የኤስዲቲ ቮሊዩም ያለውን ትሬድ ስታደርጉ 1.5 ካይ ወይ ደግሞ 1500 እዚህ ጋር ልክ 10,000 ስታደርጉ 1400 ምናምን እያለ ብዙ ነው። እዚህ ጋር ትሬድ ባረጋችሁ ቁጥር ብዙ ይሰጣችኋል ማለት ነው። ስለዚህ እንዴት አድርገን ነው ትሬድ ምናደርገው የሚለውን ላሳያችሁ። ያው እዚህ ጋር ማሳያችሁ እዚህ ጋር ደስ ያላችሁ መምረጥ ትችላላችሁ። ራሱ አውቶማቲክ እንትን ስለሚደምርላችሁ ምን ችግር የለውም። አሁን ለምሳሌ ዝም ብዬ ልሂድና እዚህ ጋር አሁን ለምሳሌ 21,000 ምናምን ይላል። እናንተ ደስ ያላችሁ መጀመር ትችላላችሁ ብያችኋለሁ። አሁን እዚህ ጋር 50,000 ለመድረስ ስንት ነው የሚቀረኝ? እዚህ ጋር ካያችሁ 29,000 አካባቢ ነው ወይ ደግሞ 28,600 ምናምን አካባቢ ማለት ነው። ስለዚህ እዚህ ጋር ጎናው ስለው እዚህ ጋር ምን ያመጣልኛል? ስዊንግ ናው የሚላለ። ስለዚህ ስዊንግ ናው አሁን እዚህ ጋር ይሄንን ትሬድ ካረጋችሁ ስንት ነው? ለአንድ ሴሽን 200 ይሰጣችኋል። ስለዚህ 10 ሴሽን ግን መስራት ትችላላችሁ። ያ ቶታሉ 2000 ይመጣል ማለት ነው። ስለዚህ ስዊንግ ናው ስለው እዚህ ጋር ነው እንግዲህ ጨዋታው። አሁን ቢትኮይን አለ፣
ከፈለጋችሁ እዚህ ጋር ደግሞ መቀየር ትችላላችሁ። ኢቴሪየም፣ ሶሊያና፣ ኤክስአርፒ ደስ ያላችሁ አሁን ማለት በቃ በጣም እየተቀያየረ ያልሆነ ኮይን ብትመርጡ አሪፍ ነው። አሁን ዝም ብለው እየጨመረ ያለውን ኮይን ብትመርጡ በጣም የተሻለ ነው ለእናንተ። እዚህ ጋር ሌላም መምረጥ ትችላላችሁ። እኔ ግን ለአሁኑ ብቻ በቢትኮይን ብቻ ላሳያችሁ። እዚህ ጋም እንደምታዩት ቢትኮይን እየጨመረ ከሆነ ባይ ሎንግ ትሉታላችሁ። ቢትኮይን እየቀነሰ ከሆነ ደግሞ ሴል ሾርት ትሉታላችሁ ማለት ነው። ስለዚህ እዚህ ጋር ካፒታሌን $20 ስላለኝ ማክሲማም እዚህ ጋር ማድረግ ትችላለሁ። ከዛ እዚህ ጋር ሌቨሬጅ የምትላለች እዚህ ጋር ግን እናንተ ሪስክ ወስዳችሁ አሁን ለምሳሌ ቶሎ ብላችሁ በአንድ ዩኤስዲቲ የሚውሰድ ከፈለገ 2 ዩኤስዲቲ የሚውሰድ ከፈለገ ብላችሁ ከሆነ ማለት እንደ አጋጣሚ ቢቀንስ እንኳን ማለት ነው ሌቨሬጃችሁ ማክሲማም ማድረግ ትችላላችሁ። በ125 መሄድ ትችላላችሁ። አይ ሪስክ አልወስድም ካላችሁ ደግሞ በአንድ መሄድ ትችላላችሁ፣ በሁለትም በ10 መሄድ ትችላላችሁ። ግን ትሬድ ቮሊማችሁ ግን ይቀንሳል ማለት ነው። ትሬድ ቮሊማችሁ ይቀንሳል። በ125 ሲሄድ ግን በ10 አባዞትና አሁን ለምሳሌ 125 ታይምስ 10 ምክንያቱ 10 ዩኤስዲቲ አይደለ ያለኝ 125 ካረኩ 1250 ይሆናል ማለት ነው ሲባዛ። ስለዚህ ትሬድ ቮሊሜ ስንት ነው ማለት ነው? 1250 ይሆናል ማለት ነው። ለምሳሌ $100 ቢኖረኝ ደግሞ በ125 ከሄድኩ ደግሞ 12500 ይሆናል ማለት ነው። በ$1000 ከሄድኩ ደግሞ 125000 ይሆናል ማለት ነው። ስለዚህ በዚህ ነው የምናየው። ስለዚህ አሁን ይሄ ኮንፊርም ልበለውና ባይሎንግ የሚለውን ሊድ አክቹዋሊ ለእናንተ ለማሳየት ነው እንጂ አላየሁትም። ዲቴይል እየጨመረ ነው እየቀነሰ ነው ብዙ ዲቴይል አላየሁትም። ግን ለአሁኑ በዚህ ላሳያችሁ። ኤክስኪዩት ኮንፊርም ልበለው እዚህ ጋር። ምክንያቱም እዚህ ጋር እንደምታዩት 2000 ምናምን ነው የሚያሳየኝ። እዚህ ኦፕኒንግ እያለኝ ነው። አሁን ኪሳራም እንትንም እዚህ ጋር ማስተካከል ትችላላችሁ ብያችኋለሁ። አሁን እንደምታዩት እዚህ ጋር ቴክ ፕሮፊት እያለኝ ነው። እዚህ ጋር እናንተ እዚህ ጋር ሴት አፕ ማድረግ ትችላላችሁ። ከፈለጋችሁ ፕሮፊታችሁ እዚህ ጋር ማስቀመጥ ትችላላችሁ። እዚህ ጋር ስትሞሉ ፕሮፊት የስንት መሆን አለበት። ከፈለጋችሁ ብዙ መክሰር ካልፈለጋችሁ ደግሞ ሴት አፕ ስቶፕ ሉዝ የሚለውን ትነኩና ከዛ በኋላ እዚህ ጋር 10% ምናምን ማስቀመጥ ትችላላችሁ፣ ብዙ እንዳይበላባችሁ ማለት ነው። ስለዚህ እዚህ ጋር እኔ አሁን ቴክ ፕሮፊት ልበለው ዝም ብዬ፣ ምክንያቱም ብዙ አልበላኝም። እዚህ ጋር አሁን ምን ነበረ መሰላችሁ እንደምታዩት ኦልሬዲ ምንም ሉዝ ሳላደርግ፣ ምክንያቱም ቼንጅ አልነበረማ ሉዝ ሳላደርግ ኦልሬዲ እንትን አድርጌያለሁ ማለት ነው። ጨርሻለሁ እንትኔ ትሬድ ቮሊሜን ጨምረዋል ማለት ነው። አሁን እዚህ ጋር ስትገቡ ሪፍሬሽ ስታደርጉት ይመጣል። በኋላ እንደዚህ ሪፍሬሽ ላድርገውና ትሬድ ቮሊሜ ቅድም 21000 ምናምን ነበር አይደለ? አሁን ጨምሮ ይሆናል ብዬ አስባለሁ። ቶሎ ላይ ጨምርላችሁ ይችላል። አክቹዋሊ አያችኋ እዚህ ጋር እንደምታዩት 23500 ይላል። ቅድም ምን ስንት ነበረኝ? 21000 ነበረኝ። ያ ማለት እንደዚህ እያደረኩ እዚህ ጋር አሁን 100000 200000 50000 ምናምን ሲደርስ እዚህ ጋር ይሰጠኛል ማለት ነው። ስለዚህ ይህንን ነው ጨዋታው ማለት ነው። አሁን ትናንሾቹ ነበሩ፣ ትናንሾቹ ስለጨረስኩ ነው። አሁን በአንዴ 50,000 100,000 ለመድረስ ይከብደኛል እኔ። ስለዚህ እንደዚህ እያደረጋችሁ ትሬድ ማድረግ ትችላላችሁ። ያ ስፖት ትሬዲንግ ምናምን የሚለውን እዚህ ጋር ስፖት ትሬዲንግ ባክ ትሉትና አሁን ባክስ ብላችሁ ስፖት ትሬዲንግ ከፈለጋችሁ ትሬድ የሚለው ትገቡና ከዛ በኋላ እዚህ ጋር የሆነ በቃ መግዛት ነው ወይ መሸጥ ነው። አሁን ለምሳሌ የኤስዲቲ ካላችሁ ባይ ትሉታና እዚህ ጋር ቢትኮይን መግዛት ትችላላችሁ ከፈለጋችሁ። እዚህ ጋር ቢትኮይን መግዛት ትችላላችሁ ማለት ነው። ሪፍሬሽ ልበለውና ኔትወርኩ ያስቸግራል ትንሽ አይ ቲንክ። ስለዚህ እዚህ ጋር አሁን ለምሳሌ ቢትኮይን መግዛት ትችላለሁ ማለት ነው። አሁን 100% ልበለው ባይ ቢትኮይን ካልኩት ያ የትሬዲንግ እንትኑ የነበረውን ስፖት ትሬዲንግ አረኩ ማለት ነው። ዝም ብሎ ራሱ ይሰጣችኋል ማለት ነው። ስለዚህ ይህን ይመስላል። ጥያቄ ካላችሁ መጠየቅ ትችላላችሁ ኮሜንት ሴክሽን።